Hello everyone, this is now time ዛሬ የምንገኘው በኦላርት አዲስ ሴንቸሪ ሞል ቤዝመንት ፍሎር ላይ ነው። የስዕል አፍቃሪዎችና ቤታችሁን ማስዋብ ለምትፈልጉ በሙሉ ይህን ቪዲዮ እስከመጨረሻው ይከታተሉ። ላይክ፣ ሰብስክራይብ ኤንድ ሼር ያድርጉ። ይሄ አሁን በብሬከር ዊንዶ ከቨር ማድረጊያ የሚሆን ነው። ማለት የተለያዩ ቦታዎች ላይ ለእይታ የሚደብር ቦታ ላይ ኪችን ላይ ሊሆን ይችላል፣ ሳሎን ላይ ሊሆን ይችላል፣ የተለያየ ቦታ ላይ ብሬከሮች ሊኖሩ ይችላሉ እና እነዛን ከቨር ለማድረግ ጀስት በሚፈልጉት ፒክቸር እዚህ ጋር ያለው ፒክቸር እነሱ የሚፈልጉት መሆን ይችላል። በፍሬም እንደዚህ ተደርጎ መሰራት ይችላል ማለት ነው። እነዚህ አሁን በካሬ ሶሊድ ውዶቹ እስከ 20 ሺህ ብር ናቸው ማለት ነው። ለየት ትላለች ዲዛይኗ ምቼ ባለ 7 ሲተር ነች። ዋጋዋ እስከ 250 ሺህ የምትባል ነች። እነዚህ ያው ማቴሪያላቸው ቅድም እንዳስረዳውሽ በቀላሉ መወልወል መጸዳት የሚችሉ ናቸው። ሰው እንደፈለገው በሚፈልገው ፍሬም አይነት በሚፈልገው ሳይዝ ከዚህ ማነስ ይችላል፣ ማደግም ይችላል፣ እንደሚፈልገው መሰራት ይችላል። እነዚህ መንፈሳዊ ይዘት ያላቸው ላስት ሳፐሮች ናቸው። እንደዚህ ደግሞ መሆን ይችላል። እሺ ሰላም ሰላም እግዚአብሔር ይመስገን አለን። ዛሬ ከማን ጋር እንገኛለን እና የት እንገኛለን? እሺ በቅድሚያ አለኝ ይባላልው። የምንገኘው ሴንቸሪ ሞል ቤዝመንት ፍሎር ላይ በሚገኘው የኦላርት አዲስ ጋለሪ ነው። ፕላስ ፈርኒቸር ቤትም ነው። የፈርኒቸር ቤት ስሙ ደግሞ ናታን ፈርኒቸር ይባላል። ስለዚህ ሁለት ሰርቪስ ነው የምንሰጠው ማለት ነው። እሺ በጣም ደስ ይላል። አሁን እንዴት ነው ከአንቺ ጋር በሚኖረን ቆይታ እዚህ ቤት የምትሰጡትን የፕሮዳክት ወይ ደግሞ የምትሸጡትን አይነቶች እቃዎችና የሰርቪሳችሁን እንትን ታስረጅናለሽ? እሺ የምንሰጣቸው ሰርቪሶች አጠቃላይ የፕሪንት ስራዎች እንሰራለን። ፕሪንቶቹ በተለያየ ማቴሪያል ማለት ነው። የመጀመሪያው ማቴሪያላችን ከካንቫስ ፕሪንት ይባላል። ካንቫስ ፕሪንት ፕላስ እንደገና ቪኔል ፕሪንት የሚባሉ ደግሞ መወልወል መጽዳት የሚችሉ ማቴሪያሎችን ዊዝ ፍሬም እንሰራለን ማለት ነው። ይሄ ማለት ለምሳሌ ይሄ ማቴሪያል ነው። ይሄ ቪኔል ፕሪንት ይባላል። ሰው በሚፈልገው ሳይዝ በሚፈልገው ማቴሪያል በሚፈልገው ፍሬም ማሰራት ይችላል ማለት ነው። በተለያየ ሳይዝ ለምሳሌ አሁን ይሄ ሜትር ከ50 በ60 የሚባል ሳይዝ ነው። ለሊቪንግ ሩም መሆን ይችላል፣ ለቤድሩም መሆን ይችላል፣ ለየትኛውም ቦታ መሆን ይችላል። የፈለጉትን ፒክቸር አምጥተው ፕሪንት አድርገው ማስደረግም ፕሪንት ተደርጎ መሰራትም ይችላል ማለት ነው። ይሄ በዚህ ሳይዝ ከነዚህ ፍሬም እስከ 25 ሺህ ብር ኮስት ያደርጋል ማለት ነው። በካንቫስ ብቻ ሲሆን ደግሞ ማቴሪያሉ አለ አሳያችኋለሁ። እሺ እነዚህ ደግሞ ሃንድ ፔይንቲንግ ናቸው። በእጅ የተሳሉ ናቸው። አክሪሊክ ተጠቅመው ሸራ ላይ የሚሰሩ የእጅ ስዕሎች ናቸው። ከተለያዩ ሰዓሊዎች ነው የምንረከበው። እነሱም ዋጋቸው የተለያየ ዋጋ ነው ማለት ነው። አሁን ለምሳሌ የዚህን ዋጋ ብነግራችሁ እስከ 35 ሺህ ብር ድረስ ይሄዳል ማለት ነው። እነዚህም በጣም የሚያምሩ የሀበሻ ይዘት ያላቸው ስዕሎች ናቸው እና እስቲ ስለነዚህም አንዳንድ ነገር በይ። አሁን ስዕሎቹን ስንቀበል ከስተመር ሊወዳቸው ይችላሉ ማለት ብለን የምናስባቸውን ስዕሎች ነው ኮሌክት የምናደርገው። ያ ማለት አሁን የከስተመሩ ቴስት ብዙ አይነት ሊሆን ይችላል። ለምሳሌ እነዚህ አሁን አንቺ እንዳልሽው ካልቸራል ነገር ናቸው። የካልቸራል ይዘት ያላቸው ነገሮች ናቸው። እንዝርት አለ፣ ጥጥ አለ። እዚህ ጋር ሴቷ በራሱ አለባበሷ ካልቸራል የሆነ የሀበሻ ይዘት ያለው ስዕል ነው። እንደዚህ አይነት ስዕሎች ሰው ይፈልጋቸዋል እና ለዛ ነው ዋጋው እስከ 40 ሺህ ብር ድረስ ነው። በጣም ቆንጆ ነው። ባህላዊ ነገር ቤትን ማስዋብ በጣም ደስ የሚል ነገር ነው። በጣም እሺ፣ በጣም ብዙ ስዕሎች ይታዩኛል። እያንዳንዱን ብናይ ደስ ይለኛል። አሁን እኔ ያለኝ ጥያቄ ምንድነው ይሄንን ቤት እንደ መሸጫ ብቻ ሳይሆን እንደ ጋለሪ ሰው መጥቶ ማየት ይችላል፣ መጎብኘት ይችላል። ቢካዝ አርት ብዙ ጊዜ ከሚገዛው ይልቅ ራሱ የሚያየው ሰው በጣም ብዙ ነውና እንደዛም ማድረግ ይቻላል አይደል? ይቻላል። አሁን ማየትም መጎብኘትም ይቻላል፣ መግዛትም ይቻላል። በሚፈልጉት ማቴሪያል በሚፈልጉት ሳይዝ ማሰራትም ይቻላል፣ መጎብኘትም ደግሞ ይቻላል። በጣም ጥሩ።
እነዚህም በጣም ኔቸር የተሞላባቸው ስዕሎች ናቸው። ቅድም እንደነገርኩሽ ያው የተለያየ አይነት ይዘት ያላቸው ስዕሎች ነው የምንቀበለው። ላንድስኬፖች ናቸው። እነዚህ ደግሞ ተፈጥሯዊ ይዘት ያላቸው ስዕሎች ናቸው። ሳይዛቸው አንድ አይነት ስለሆነ ሰዓሊያቸውም አንድ አይነት ስለሆነ ዋጋቸው ተመሳሳይ ነው። 40 ሺህ ብር ናቸው እና የአዳም ስራዎች ናቸው እነዚህ። እሺ እነዚህ ደግሞ እዚህ ጋር ወርልድ ማፕ ይታየኛል። ምንድን ነው? እንዴት ነው የምትሰሩት? ይሄ ማለት አሁን ሞር ለኦፊስ የሚሆኑ ናቸው። እዚህ ጋር የሚታየው ብላኩ ነገር ኤምዲኤፍ ነው። ለምሳሌ አሁን ይሄ ወርልድ ማፕ ሆነ እንጂ ሰው በሚፈልገው ማለት የድርጅት ሎጎ ሊሆን ይችላል። ብቻ ያንን የነሱን የኦፊሳቸውን ሪፕሬዘንት የሚያደርግ ነገር መሰራት ይችላል። የውስጡም አርት እንደዛው። ለምሳሌ አሁን የቡና አስመጭና ላኪ ከሆነ ያ ድርጅት እዚህ ጋር ቡናን ሪፕሬዘንት የሚያደርግ ነገር ፕሪንት ተደርጎ ውስጡ ጋር መደረግ ይችላል። ወርልድ ማፖም እንዳለ ሆኖ ማለት ነው። የዚህንም ዲዛይን ሰው ካልፈለገው የሚፈልገውን አይነት ተቀርጾ እንደዚህ መሰራት ይችላል በማሽን ማለት ነው። ከዛ ላዩ ላይ ፍሬም ነው የተደረገበት። ይሄኛው ፓርት ኤምዲኤፍ ነው። ውስጡ ላይት ማድረግም አለማድረግም ይቻላል። ይሄ ግን የለውም፣ እንደዚሁ ባለበት ነው ያለው ማለት ነው። ዋጋው እስከ ስንት ሊሆን ይችላል? ዋጋው ይሄ 1 ሜትር በ2 ሜትር 2 ሜትር በ1 ሜትር የሚባል ሳይዝ ነው። ይሄ ዋጋው እስከ 60 ሺህ ብር ነው ማለት ነው። በጣም ጥሩ። በጣም ነው የሚያምረው። የሆነ ዩኒክ የሆነ ነገር አለው። ለቢሮ ደግሞ ሞገስን ይሰጣል። ደስ የሚል ነገር አለው። እሺ እዚች ጋር ያያዋት ያለች አንድ ለየት ያለች ስራ አለች። እሺ ምንድን ናት? ይሄ አሁን ለብሬከር ዊንዶ ከቨር ማድረጊያ የሚሆን ነው። ይሄ ማለት የተለያዩ ቦታዎች ላይ ለእይታ የሚደብር ቦታ ላይ ኪችን ላይ ሊሆን ይችላል፣ ሳሎን ላይ ሊሆን ይችላል። የተለያየ ቦታ ላይ ብሬከሮች ሊኖሩ ይችላሉ እና እነዛን ከቨር ለማድረግ ጀስት በሚፈልጉት ፒክቸር እዚህ ጋር ያለው ፒክቸር እነሱ የሚፈልጉት መሆን ይችላል። በፍሬም እንደዚህ ተደርጎ መሰራት ይችላል ማለት ነው። ይሄኛው ሲሰራ ለፍላቶችም ሊሆን ይችላል። ለፍላት ብሬከሮች እንደዚህ ወጣ ብለውም ይሄኛው አሁን ወጣ ብሎ ስላለ ግዴታ በዚህ ነው ማለቅ ያለበት። እዚህ ጋር ማብራት ማጥፋት ይቻላል ማለት ነው። ይሄ እንደዚህ ይዘጋል። ያለው እንደዚህ ነው። በሚፈልጉት ሳይዝ በሚፈልጉት የብሬከር በዚች ሳይዝ መሰራት ይችላል ማለት ነው። በሁለት ፍሬምም በአንድ ፍሬምም ተደርጎ መሰራት ይችላል። ይሄኛው ብሬከሩ ትልቅ ስለሆነ በ3 ፍሬም ነው ያለቀለት ማለት ነው። ግዴታ መክፈት መዝጋት እንዲቻል ተብሎ በጣም ነው የሚያምረው። ኪችንም ላይ የትኛውም አይነት ቦታ ላይ መሆን ይችላል። ማሳመር ሲፈለግ ቤት በጣም ደስ የሚል ነገር ነው። ይሄኛው በጣም ትልቅ ስዕል ነው። ይሄኛው ፕሪንቲንግ ነው አይደል? ፕሪንት ናቸው። ይሄኛው ማቴሪያሉ ካንቫስ የሚባል ነው። ካንቫስ ፕሪንት ነው እና ይሄ ትልቁ ሳይዝ ነው። ትልልቅ ቤቶች ላሏቸው ሰዎች በጣም ሂውጅ ሳይዝ ለሚፈልጉ 250 በ1 ከ30 ነው። ትልቁ ሳይዛችን ነው ይሄ ማለት ነው። እስከ 80 ሺህ ብር ኮስት ሊያደርግ ይችላል በዋጋ። በጣም ነው የሚያምረው። ቤትን በጣም የሚያሳምር ይመስለኛል። ሄሎ ኤቭሪዋን ዲስ ኢዝ ናው ታይምስ። እንደዚህ አይነት የፕሮዳክት እና የሰርቪስ ሪቪው እንድናደርግላችሁ የምትፈልጉ ድርጅቶች ከስር በምናስቀምጠው ስልክ ቁጥር ያናግሩ። እነዚህ ደግሞ መንፈሳዊ ይዘት ያላቸው ፎቶዎች ናቸው። ይሄ ያው የመጨረሻው እራት ነው። በጣም ደስ ይላል። እሺ ስለነዚህ የምትይናለ? እነዚህ ያው ማቴሪያላቸው ቅድም እንዳስረዳውሽ በቀላሉ መወልወል መጸዳት የሚችሉ ናቸው። ሰው እንደፈለገው በሚፈልገው ፍሬም አይነት በሚፈልገው ሳይዝ ከዚህ ማነስ ይችላል፣ ማደግም ይችላል። እንደሚፈልገው መሰራት ይችላል። እነዚህ መንፈሳዊ ይዘት ያላቸው ላስት ሳፐሮች ናቸው። እንደዚህ ደግሞ መሆን ይችላል። ያው ሰው እንደፈለገው እንደነገርኳችሁ እንደየምርጫው ፕሪንት አስደርጎ ማሰራት ይችላል ማለት ነው። ይችላል። ከዚህ ጋር ተያይዞ እንድትነግሪኝ የምንፈልገው ነገር ፎቶ ትሰራላችሁ ወይ? ፎቶ ፕሪንት ታደርጋላችሁ? እናደርጋለን። ስለዚህ በጣም በሚያምር ሁኔታ ካንቫስ ላይ እንደዚህ ፕሪንት አድርጋችሁ ፍሬም አድርጋችሁ መስራት ትችላላችሁ እና ዋጋቸውን እስቲ ከነሱ ጋር ብትነግሪኝ። የፎቶ ስራዎቹ እንደውም በሰፊ ነው የምንሰራው። ከስተመሩ በሚፈልገው ማቴሪያል ማለትም በካንቫስ ቢሆን ይመረጣል። ፎቶ ሲሆን ብዙ ጊዜ የሚፈልጉትን የፋሚሊ ፎቶ ሊሆን ይችላል። ፎቶቸውን አምጥተው ፕሪንት ማስደረግ ይችላሉ። ከዛ የሚፈልጉትን ፍሬም ደግሞ መርጠው ማስደረግ ይችላሉ። ከዛ ውጪ ደግሞ በፎቶ ፔፐር ፕሪንት ተደርጎ ላሚኔት ተደርጎ ቦርድ ላይ መሰራት ይችላል።
ሌላ አማራጭ ነው ይሄ ደግሞ ማለት ነው። ከዛ በተጨማሪም ደግሞ ዋልፔፐሮችን ፕሪንት እናደርጋለን። ይሄ ተጨማሪ ስራችን ነው ማለት ነው። እሺ አሁን ከስዕሎቹ ባሻገር ደግሞ ቅድም መግቢያችን ላይ እንደነገርሽን ስለ ፈርኒቸሮች አይደለ? ናታን ፈርኒቸር በሚል የምትሸጡት ነገሮች አሉ። ስለዚህ ስለነሱ አንዳንድ ነገር ብትኒ ደስ ይለናል። እሺ ናታን ፈርኒቸር ተጨማሪ ስራችን ነው እና የተለያዩ ኢምፖርትድ እና እኛ የምንሰራቸው ስራዎች አሉ። ኢምፖርትዶች እቃዎችንም እንይዛለን። ከነዛ መካከል አሁን እዛ ጋር የሚታዩት ዳይኒንጎቹ አሉ ማለት ነው። ኢምፖርትድ እቃዎች ናቸው እነሱ። ከዛ በተጨማሪ ደግሞ እኛ ሰው በፈለገው ማቴሪያል ዩቪ ሊሆን ይችላል፣ ሶሊድ ውድ ሊሆን ይችላል፣ ላሚኔት ኤምዲኤፍ ሊሆን ይችላል፣ ኪችን ካቢኔቶችን፣ ቁምሳጥኖችን፣ አልጋዎች፣ የጫማ መደርደሪያ፣ የልጆች አልጋ፣ የተለያዩ ዳይኒንጎች እንሰራለን ማለት ነው። አሁን ይሄ ለምሳሌ የላሚኔት ኤምዲኤፍ የሆነ ቁም ሳጥን ነው። ከስተመሩ በሚፈልገው ማቴሪያል እንዳልኩሽ ማሰራት ይችላል ማለት ነው። ይሄ ሌላ አዲሽናል ስራ ላሚኔት ኤምዲኤፍ ሆኖ ይሄ ጠርዙ ያለቀው በአልሙኒየም ፍሬም ነው ማለት ነው። በካሬ እስከ 18,000 ብር ነው ይሄ ዊዝ አልሙኒየም ማለት ነው። በአልሙኒየም ተሰርቶ እንደዚህ ሆኖ ያልቃል ማለት ነው። እነዚህ በፕረስ ነው የሚሰሩት። ኮምፈርት ማስቀመጫ፣ ሳጥን ማስቀመጫ ሊሆኑ ይችላሉ። ኢንስቴድ ኦፍ ቁልፍ እንትን ነው ፕረስ ነው የሚደረገው። እነዚህ ዩኒክ ነው የመጀመሪያ ነው ሳይኒ እና እንደዚህ ሲምፕል በሆነ ማቴሪያል እና ዲዛይን በሚፈልጉት ማቴሪያል ከስተመሩ ማሰራት ይችላል ማለት ነው። በጣም ነው የሚያምረው። ፈርኒቸር ስራው ይሄንን ይመስላል። አጠቃላይ ስራ የምንሰራው። እሺ ስለዚህ ዞር እያለ አንዳንድ የፈርኒቸሮችን እቃ እናያለን። የፈርኒቸር ስራዎች እንዳልኩሽ ኢምፖርትድ እና እኛ የምንሰራቸው ስራዎች አሉ ብዬሽ ነበርና እነዚህ ኢምፖርትድ ዳይኒንጎች ናቸው። እንደምታያቸው ምቹ ናቸው፣ ቆንጆ ናቸው። እግራቸውም እንጨት ነው፣ ቆንጆ ነው፣ ኢምፖርትድ ነው። ይሄ እንጨት ናቸው። ከለራቸው ብላክ ሆነ እንጂ እንጨት ናቸው ማቴሪያላቸው። ይሄም ማርብል ነው የላዩ ማለት ነው። ሜትር ከ60 በ84 ድረስ ትሄዳለች። ባለ 6 መቀመጫ ዳይኒንግ ነች። ከ6 በላይ የሚይዝ ቁጥር ይኖራቸዋል አይደል? አዎ ባለ 6ም ባለ 12ም ይኖራቸዋል። በዚሁ በሴም ሳይዝ ማነው ሴም ከለር ባለ 6 ባለ 12 ባለ 8 ይኖራቸዋል ማለት ነው። በጣም ጥሩ፣ በጣም ያምራል፣ ቆንጆ ነው። በተመሳሳይ እዚህ ጋር ደግሞ ዲዛይኑ ነው ለየት የሚለው አይደል? በሰርክሎች ናቸው እነዚህ። የላይኛው የተለያየ አይነት ደርድሮ ማዞር እያዞሩ መጠቀም ይችላል። ይሄን በተመሳሳይ ባለ 8ም ባለ 12ም ይኖረዋል ማለት ነው። በጣም ቆንጆ ነው፣ ውብ ነው። እዚህ ጋር ደግሞ ሶፋዎች ማየት እንችላለን። እስቲ ስለዚህ ሶፋ የምትይኝ ነገር። እነዚህ ሶፋዎች እኛ የምናመርታቸው ሶፋዎች ናቸው። እግራቸው ዋንዛ ነው፣ ስፖንጃቸውም ቦንድድ ነው። ለሞከር ይቻላል። እሺ በጣም ቆንጆ። ይሄ የምታዩት ባለ 6 ሲተር ነው። ሰው እንደፈለገ ባለ 2 ሲተርም ባለ 3 ሲተርም ባለ 6ም ባለበት ባለ 7ም አዲሽናል አንድ ተጨምሮ እንደዚህ አይነት መሰራት ይችላል ማለት ነው። ከለሩንም የጨርቅ ምርጫቸውንም እነሱ በሚፈልጉት ስቲል ዲዛይንም እነሱ በሚፈልጉት መሰራት ይችላል ማለት ነው። ሴንተር ቴብሏ ለብቻው ነች። እቺ ኢምፖርትድ ነች። ዋጋዋ 25,000 ብር ነው። ለብቻዋ ነች ሴንተር ቴብሏ። ያልኩሽ ሰው የሚፈልገውን ማድረግ ይችላል፣ ማሰራት ይችላል። ሶፋው ይሄ ባለ 6 ሲተር ነው እስከ 200,000 ብር። በጣም ጥሩ ቆንጆ ሶፋ ነው ያለው። እዛ ጋር የምናየው ደግሞ በከለር ዲፍረንስ ነው አይደል? እና ሲተር ነው። ዲዛይንም ዲፍረንስ አለው። ለየት ትላለች ዲዛይኗ። ምቼ ባለ 7 ሲተር ነች። ዋጋዋ እስከ 250,000 የምትባል ነች ማለት ነው። እንዳልኩሽ ማቴሪያሉ እግሩንም ዋንዛ ነው የምንጠቀመው። ጨርቆቹም ፋብሪክ ናቸው። ስፖንጁም ቦንድድ ነው። ቆንጆ ሶፋ ናቸው። በጣም ነው የሚያምረው፣ ደስ ይላል። እዚች ጋር የምናያት ምንድን ነው? ይቺ ለየት ያለች የጫማ መደርደሪያ ነች። ከስተመሩ በሚፈልገው ከለር
የሚፈልገው ማቴሪያል መሰራት ይችላል። እነዚህ ጫማ መደርደሪያዎች ናቸው። እዚህ ጋር ደግሞ አዲሽናል ጫማ መጽሐፍ ሊሆን ይችላል፣ የተለያዩ ጌጣጌጦች ሊሆን ይችላል፣ የኮስሞቲክስ እቃዎች ሊሆን ይችላል ማስቀመጥ ይችላል ሰው። በተጨማሪ ጫማለች ሌላ አዲሽናል ስፔስ የተለያዩ እቃዎች ማስቀመጫ ስፔስ አላት። በተጨማሪ እዚህ ጋር ደግሞ የካልሲ ማስቀመጫ እዚህ ጋር ቁጭ ብሎ በጣም ፈንክሽናል የሆነ ፈርኒቸር ይመስለኛል። ብዙ አገልግሎቶችን በአንድ ቦታ በትንሽ ቦታ መስጠት ይችላል። ዋናው ነገር። ሌላ ደግሞ የመጽሐፍ መደርደሪያዎች አሉ እዚህ ጋር። እሺ እቺ ያው መጽሐፍ ለመደርደር ምቹ ነች። ቆንጆ ነች፣ ታምራለች፣ ቆንጆ ነች። ሲምፕል የሆነች የመጽሐፍ መደርደሪያ ነች ማለት ነው። ዲዛይንም ስላለ በጣም አትራክቲቭ ይመስለኛል። ከዚህ በተጨማሪ እዛች ጋር የምናያቸው መስታወቶች አሉ። አንድ ነገር በይንና። እሺ መስታወቶቹ ያው በኤምዲኤፍ በማሽን ተቀርጸው ኤምዲኤፍ ነው ይሄ። ላዩ ላይ አልሙኒየም ፍሬም ተሰርቶባቸዋል። ያለ አልሙኒየም ፍሬም መሆን ይችላሉ፣ ልክ እንደነዚህ ማለት ነው። ያለ አልሙኒየም ፍሬም ሲሆን ልክ በዚህ መልኩ ማለቅ ይችላል ማለት ነው። በሰርክል ሊሆን ይችላል፣ በሬክታንግል ሰው በሚፈልገው ሳይዝ ማሰራት ይችላል ማለት ነው። የተለያዩ ሚረሮችን በዚህ መልኩ እንሰራለን። በጣም ጥሩ ቆንጆ ናቸው፣ በጣም ደስ ይላሉ። ሄሎ ኤቭሪዋን ዲስ ኢዝ ናው ታይምስ። እነዚህን የመሳሰሉ ኮንቴንቶች ማየት የምትፈልጉ ከሆነ ላይክ፣ ሰብስክራይብ ኤንድ ሼር ያድርጉ። እዚህ ጋር ደግሞ የምንመለከታቸው በጣም ተለቅ ያለና ጽድት ያለ ኪችን ካቢኔት ነው። እስቲ ስለ እነዚህ ኪችን ካቢኔቶች አንዳንድ ነገር በይኝ። ያው እንዳልኩሽ የፈርኒቸር ስራው በካሬ ነው ዋጋ የሚያወጣላቸው እና ሰው በሚፈልገው ማቴሪያል፣ ለምሳሌ አሁን ሶሊድ ውድ የሚባል ማቴሪያል ነው። ሶሊድ ውድ ዩቪም ሊሆን ይችላል፣ እንደነገርኩሽ ላሚኔት ኤምዲኤፍም ሊሆን ይችላል። ሰው የሚመርጠው ለማሰራት በካሬ ቤታቸው ሂዶ ተለክቶ በሚፈልጉት ማቴሪያል በሚፈልጉት የካሬ መጠን በዛ ዋጋ ወጥቶላቸው ነው የሚሰሩት ማለት ነው። እነዚህ አሁን በካሬ ሶሊድ ውዶቹ እስከ 20 ሺህ ብር ናቸው ማለት ነው። በጣም ጥሩ። አሁን ይሄ በጣም ከፍ ያለ ነው፣ ደስ ይላል። ስለዚህ ሰው በከስተማይዝድ ስለሚሆን አነስም ያለ ተለቅም ያለ መስራት ይቻላል ማለት ነው። እንደዛም ይቻላል። ማሳጠርም ማሳደግም እንደሚፈልገው እንደ ከስተመሩ ምርጫ ነው የሚሰሩት። ቅድም ደግሞ እንደየናቸው ቁም ሳጥኖች ፕሬስ ናቸው። እንደዚህ በመሳቢያም ማያዣ ያለውም ከፈለጉ መሰራት ይችላል። ይሄ እኛ እንደ ሳምፕል በዚህ ያቀረብ ነው እንጂ ከስተመሩ በሚፈልገው ዲዛይን ነው የሚሰሩት። በጣም ደስ ይላል። እሺ ስለዚህ አሁን ፈርኒቸሮችን አይተናል፣ ስዕሎችን አይተናል። መለስ ስንል ደግሞ ስለ ስዕሎች አላየናቸውም። ስሪ ፒስ ነው የሚባሉ ፒክቸሮች ናቸው እነዚህ። በጣም የሚያምሩ ናቸው፣ ቤት የሚያሳምሩ። እነዚህ አሁን ስሪ ፒስ ሲባል ሁለት አይነት አለ። ያ ማለት ተያያዥነት ያላቸው ፒክቸሮች መነጣጠል የማይችሉ ስሪ ፒሶች አሉ። ያ ማለት ልክ እንደነዚህ ማለት ነው። ይሄና ይሄን ልስቀል ብትይ ግንጥል ጌጥ ነው የሚሆነው። እንደዚህ አይነት ስሪ ፒሶች አሉ። በተጨማሪ ደግሞ በተለያየ ቦታ ለብቻው አድርገሽ መስቀል የምትችያቸው ስሪ ፒሶች አሉ። አሁን እነዚህ ተያያዥነት ያላቸው ከለራቸው ሁሉ ነገራቸው አንድ አይነት ነው። ግን አንቺ ከፈለግሽ ይሄንና ይሄን ለብቻው መስቀል ትችያለሽ፣ ይሄንና ይሄን ለብቻው መስቀል ትችያለሽ። የሚረብሽ ነገር የላቸውም። እነዚህ ያው ስሪ ፒስ የሚባሉ ፒክቸሮች ናቸው ማለት ነው። ስለዚህ አሁን ልንጠይቃችሁ እኛ የምንፈልገው ነገር እንደ ፈርኒቸር ቤትም እንደ ጋላሪም እናንተን ዩኒክ የሚያደርጋችሁ ነገር፣ ለየት የሚያደርጋችሁ ነገር፣ ሰው እዚህ መምጣት አለብኝ የሚያስብለው ነገር ምንድን ነው? እኛ ጋር አሁን ለየት የሚያደርገው ነገር ሁለቱንም ስራ አንድ ላይ ነው የያዝ ነው። ይህ ማለት ሰው የፈርኒቸሩንም ለምሳሌ ሶፋ ገዝቶ ለሊቪንግ ሩሜ ምን ላድርግ፣ ግድግዳ ላይ ምን ልስቀል ብሎ ከስተመር አይጨነቅም። እዚሁ አርቱንም ፈርኒቸሩንም አንድ ላይ ይዞ መሄድ ይችላል። በተጨማሪም ደግሞ ብዙ ጊዜ ጊፍት ለመስጠት ትንሽ እንቸገራለን እኛና አርቱን ብንለምደው አርት መስጠት ላይ ብንበረታታ ብዬ አስባለሁና እዚህ ከመጡ ጊፍትም ለመስጠት አይቸገሩም። ለተለያየ ሰው ስጦታ የሚሆን አርቶች አሉ። በተጨማሪም የፈርኒቸር ስራዎች አሉ።
የፕሪንቶች አሉ። ቅድም እንደገለጽኩት ሰፊ ስራ ነው የምንሰራው እና መታችሁ ጎብኙን እንላለን። እሺ፣ ስለዚህ በጣም እናመሰግናለን ለነበረን ጊዜ። ብዙ ሰዎች መጥተው ይሄንን ውብ ቤት እንደሚያዩ ተስፋ እናደርጋለን። እናመሰግናለን። እኔም አመሰግናለሁ። እሺ፣ መልካም ጊዜ